واسطي واسطي أنا واسطي واسطي ለምን አትይው? አንተ ልጅ ምንድነው የሆንከው? ምንድነው የሆንከው? ምንድነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀውን እውነት ብታውቂ በእጆችሽ አንቀሽ ትገይው ነበር። ማወቅ የሌለብኝ ስላወኩ እንዲህ ሆንኩት። ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያልሰራው? ግማሹን እንዲሰራለን ነው እንዴ? ለነገ እኮ ነው ያልከን። ነገ ሙሉን ሰርቼ ያስገባለሁ። ዝም በል፣ መልሳት መልስልኝ። አውቃለሁ እኮ ነገም ጨርሰህ አትመጣም። እንዴ የነገን በምን አወቅ? ጭራሽ ለእኔ መልስ? ተነስ ነው ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባልሃል። ይሄን እናንተም አልሰራችሁም አይደል? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል፣ ተነስ እናውጣ። ቀጥል። ኧረ ቲቸር አንተ ተነስ ተነስ። ፋቴ ወዬ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። ደህና ነው? አዎ ሰላም ነህ? አለን አለን። እንዴት ነው ትምህርቱ? ትምህርት አሪፍ ነው አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ ጎሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ አይደል? በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው እውነት ነው። ቆየሁባችኋል። ሄዳችን ባንክ የተመልቀበል ገብቼ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘምነዋል። ሱፐር አፓቸውን አውርደህ በራስ ስልክ ራስ መክፈት ይችላል። ኧረ ተው ገላገለኝ። ደግሞ ትቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ ዳር ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም ማለት ነው እና ገር ሄዳችን ሊበላሽ እናውረው አንድ ላይ ሄደን እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከከሰስ ነው መፍትሄ አለ። ከሰኑስ ከሱ የተሻለኛ ማመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሪዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ ይግድ እንጂ ሳረፍድብን እንጂ ሰሙ ግን አሁን ቲሸርት ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ዳሌ ስለሚወድ እሷን ይዞ የሚገባ ነው። አይረስ ታስጠላች ጋር እንኳን አይገባ። ሲጀምር ሴት የሚመርጥ አይመስለኝ። ያገኙን ይዞ ነው የሚገባው። እኔ ግን አስተምቼኝ የሚቀርብኝ እንሂድ እባክህ። እባክህ ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዙ ነው የምንሄደው። ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ አንተ እንሂድ ያልኩህ አይደል እንዴ? ና ተነስ ተነስ።
ኳስ ተገስ እንደም ሲጋራ አይዞሽ ፍሬሽሽ መሰለኝ በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ነው? ያስጠላ። ተመስገን። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ነው ልጅ? አንቺ ዝም በል። ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል? አባዬ ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባረ። እሱ ተምሮ ምን አመጣ? አባዬ በሞት ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ተነስ። ኧረ በእናትህ ተነስ እና ፈጥነህ ግዛልኝ። ምንድን ነው የሆነው ይሄ ልጅ? አታል እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ይሄ ያው ገብቼ እለዛለሁ። እና አንተ ራስህ ልትጦር ነው እንዴ? ና ተነሳ፣ አሁን እንሂድ። አንተ ደግሞ ሂሳብ ንገረኝ። በዳሽን ሱፐር አፕ ነው ማስገባል። ምንድነው እሱ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመን ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባልሽ የሚገባው ነው ያገኘው። ውጣልኝ አንተ ሰይጣን! ሐዘኔን ልዘንበት! ውጣልኝ፣ አታባርተኝ! ሐዘኔን ልዘንበት! ውጣልኝ! ሩባ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩልህ ሰዓት ግሮሰሪ መተህ
መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ እኔን ተጠያቂ ኖሮ አይቀርበኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጫወቱሽ አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ወንድሜ ነው ወንድሜ ምን አየብኝ ወንድሜ ጉዶልልሽ እኮ ወንድምሽ ወንድሜ ምን አየብኝ ወንድሜ ለማንተው ገኝ ወንድሜ ወንድሜ ለማንተው ገኝ ወንድሜ አስቴርዬ ጉዶልን እኮ አታሽዬ ሞተብን እኮ መሽቷል። አሁንስ ነው ሾርት ፈልገህ ነው? ለምንድን ነው የምታባቢያት? ማን እንደሆነች አውቀሻል? አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ራሱ ወንድሜ ተሽዬ የወንድሜ ምትክ እኔ ትንሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ ባንክ ቤት አሁን በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃቸው ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀ በዛ ሁኔታ ምን ያደርጋል ተሽዬ ሞት ቀደመው የልጆችን አባት ሞት ቀደመው። አይ ተሽዬ ምን አጨከነብን። ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን፣ ቤተሰቤን እና ራሴን አጣሁ። በግማሽ እውቀት ትዳር ይዘማል፣ ቤተሰብ ይበተናል፣ የምንወዳቸው ሰዎች ህልፈት በእጃችን ነው። በግማሽ እውቀት ሀገር ይፈርሳል። እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቅደም። ደምቆ